ሰላም ጤና ይስጥልን የቻናላችን ቤተሰቦች። ዛሬ በአፍሪካ ቀንድ ውስጥ እጅግ ጠንካራና ዲሲፕሊን ያለው በታሪክ ማዕበል ውስጥ ያለፈውን የኤርትራ መከላከያ ሰራዊት ታሪክ እንቃኛለን። ከአፍሪካ እጅግ ምስጢራዊ ከሚባሉ አገሮች መካከል አንዷ ናት። የውትድርና አገልግሎት ወራት ሳይሆን ዓመታት፣ አንዳንዴም አስርት ዓመታት ሊቆይባት የሚችል ሀገር ናት። ይህ ሰራዊት እንዴት ተመሰረተ? ከኢትዮጵያ የመገንጠሉ ምስጢሮች ዋና ዋና ምክንያቶች ምን ነበሩ? እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የኤርትራ መከላከያ ሰራዊት ታሪክ የሚጀምረው ከዛሬው መደበኛ ሰራዊት እጅግ ቀደም ብሎ ነው። ሰራዊቱ የተወለደው በረጅም ዓመታት የነጻነት ትግል ውስጥ ነው። እንደ አውሮፓውያን አቆጣጠር በ1961 የኤርትራ ነጻነት ግንባር የታጠቀ ትግል ጀመረ። በኋላም በ1970ዎቹ መጀመሪያ ላይ የኤርትራ ህዝባዊ ነጻነት ግንባር ተገንጥሎ ሲወጣ የዛሬው ሰራዊት መሰረት ጣለ። ይህ ሰራዊት በተለየ ሁኔታ የሚታወቀው ተጋዳላይ በሚሉ ጫካና በረሃ የወረዱ ሴቶችና ወንዶች ጥምረት ነው። ያን የነበረው ትግል ስልት ዲሲፕሊንና ጽናት ነው የዛሬውን የኤርትራ ሰራዊት ባህሪ የቀረጸው። ለመሆኑ ኤርትራ ከኢትዮጵያ ለመገንጠል የጦር መንገድን ለመረጠች? ዋና ዋና ምክንያቶችን በሶስት ከፍለን ማየት እንችላለን። አንደኛ፣ የፌዴሬሽኑ መፍረስ። ከሁለተኛው የዓለም ጦርነት በኋላ የተባበሩት መንግስታት ድርጅት ኤርትራን ከኢትዮጵያ ጋር በፌዴሬሽን እንድትላቀቅ ወሰነ። ነገር ግን በ1962 ንጉስ ኃይለ ሥላሴ ፌዴሬሽኑን ሙሉ በሙሉ በመሻር ኤርትራ የኢትዮጵያ 14ኛ ክፍለ ሀገር አደረጓት። ይህ ውሳኔ የኤርትራ ነጻነት ጥያቄ ያቀጣጠለው። ሁለተኛ፣ የፖለቲካና የባህል ጭቆና። የኤርትራ ራስ ገዝ መብት መነፈግ፣ የራሳቸው ባንዲራ መውረድና የቋንቋ እገዳዎችን በህዝብ ውስጥ ከፍተኛ ቅሬታን ፈጠሩ። ሶስተኛ፣ የደርግ ጭካኔ የተሞላበት እርምጃ። የደርግ መንግስት ስልጣን ከያዘ በኋላ ጥያቄውን በኃይል ለመጨፍለቅ የወሰደው የጦር እርምጃ ትግሉን ወደ አልጋደም ባይነትና ወደ ሙሉ ነጻነት ጦርነት እንዲቀየረው አደረገ። አራተኛ፣ የነጻነት ማረጋገጫና መደበኛ ሰራዊት መሆን። ከ30 ዓመታት አስገራሚ መራራ ጦርነት በኋላ በ1991 የኤርትራ ነጻነት ግንባር አስመራን ተቆጣጠረ። በ1993 በተደረገው ህዝበ ውሳኔ ሪፈረንደም መሰረት ይፋዊ ነጻነቷን አወጀች። ከዚህ በኋላ ነው እንግዲህ የጫካው ታጋይ ሰራዊት ወደ መደበኛ የኤርትራ መከላከያ ሰራዊት የተቀየረው። እንደ አውሮፓውያን አቆጣጠር በ2026 ዓ.ም በዓለም አቀፋዊ ወታደራዊ ጥንካሬ ደረጃ ከ145 አገሮች 119ኛ ላይ ትገኛለች። እጅግ ኃያል አይደለችም፣ ነገር ግን አትናቋት። እውነተኛ ጥንካሬዋ ከሰው ኃይልና ከቁጥር የሚመነጭ እንጂ ከዘመናዊ ቴክኖሎጂ የሚመነጭ አይደለም። የኤርትራ ወታደራዊ ኃይል ከፍተኛ ማዕከላዊ አመራር ያለው ነው። ከሞላ ጎደል ምንም አይነት ሲቪል ቁጥር የለውም። ከፍተኛ አመራር ፕሬዝዳንት ኢሳያስ አፈወርቂ ናቸው። እንደ ዋና አዛዥ ሆነውም ያገለግላሉ። ከእሳቸው ቀጥሎ ጄኔራል ፊሊፒን ወልደ ዮሐንስ የሰራተኛው ክፍል አለቃና የመከላከያ ሚኒስትር ሆነው ያገለግላሉ። የሚገርመው ነገር ኤርትራ በ5 ወታደራዊ እዞች ዞኖች ተከፋፍላለች። እናም ኃላፊነቱን የተረከቡት ጄኔራሎች ብዙውን ጊዜ ከአካባቢው መንግስት ባለስልጣን የበለጠ ስልጣን አላቸው። በብዙ መልኩ ወታደሩ ራሱ መንግስት ነው ለማለት ያስደፍራል። ኤርትራ በዓለም ላይ ከሚገኙ ሀገሮች ከፍተኛ የወታደራዊ ህዝብ ጥምረት ካላቸው ሀገሮች አንዷ ናት። ንቁ ወታደራዊ ኃይሏም ከ200 ሺህ እስከ 350 ሺህ ይደርሳል። የተጠባባቂ ኃይሏም እስከ 680 ሺህ ድረስና ከዛ በላይ ነው። አስደናቂው ክፍል ውትድርና ለሁሉም ዜጋ ከ18 እስከ 40 ዓመት ዕድሜ ውስጥ ላለው ዜጋ ግዴታ ነው። በይፋዊ አንድ ዜጋ ለ18 ወራት መቆየት አለበት፣ ነገር ግን በተግባር ያልተወሰነ ጊዜ ሊሆን ይችላል። እንዲሁም የህዝብ ሚሊሻ አለ። ይኸውም ከአዋቂ ዜጎች ወንዶችን እስከ 60 ሴቶችን እስከ 70 ዓመት ድረስ ያላቸውን ያቀፈ ነው። አገሪቱንም ለመከላከል ዝግጁ የሆነ ኃይል ነው። ኢመሳ 3 ዋና ዋና ክንፎች አሉት። ጦር ሰራዊት ትልቁና በጣም አስፈላጊው በየብስ መከላከል ላይ ያተኮረ፣ አየር ኃይል እንደ ሚግ 29 እና ሱ 27 ያሉ ተዋጊ ጀቶችን የሚያንቀሳቅስ፣ ባህር ኃይል መሰረቱን በምጽዋ ያደረገ ቀይ ባህርን ጥበቃ ጀልቦችን የሚጠብቅ። ሀብቱ ውስን ቢሆንም እነዚህ ኃይሎች ለመከላከል እንጂ የባህር ኃይልን መስፈርት የሚያሟሉ አይደሉም። አብዛኛው የኤርትራ ወታደራዊ መሳሪያ ከድሮ የሶቪየት ዘመን ዲዛይኖች የተገኘ ነው። ታንኮች በአብዛኛው ቲ54፣ ቲ55 እና ቲ62 አይነቶች ናቸው። የአየር ኃይል መከላከያ ስርዓቶችም ጸረ ታንክ መሳሪያዎች አሉ፣ ነገር ግን የሚታወቁ የባለስቲክ ሚሳኤል ስርዓቶች የሉ። በዓለም አቀፍ መገለል ምክንያት ዘመናዊነት ላይ ቀርፋፋ ነው ማለት ይቻላል ይመሰ። ይሁን እንጂ ብዙ ወታደሮች መኖራቸው ለኤርትራ ጠንካራ የመከላከል አቅም ሰጥቷታል። በትግራይ ጦርነት ወቅት የኤርትራ ኃይሎች ከኢትዮጵያ ጎን በመሆን ህወሓት ላይ ከፍተኛ ሚና ተጫውተዋል። ጦርነቱ በይፋ ካበቃ በኋላ እንኳን የኤርትራ ወታደሮች በሰሜን ትግራይ አካባቢ መቆየታቸው ዘገባዎች ይጠቁማሉ። አሁን በ2026 ውጥረቶች እንደገና እየጨመሩ ነው።
በተለይም በቀይ ባህር መዳረሻነት ድንበር ደህንነት ዙሪያ ኢመሰ በኢትዮጵያ ድንበር አቅራቢያ ያሉ ቦታዎች ላይ ራሱን እያጠናከረ መሆኑ ተዘግቧል። ስለዚህ ኤርትራ በቴክኖሎጂ እጅግ የላቁ ወታደራዊ ኃይሎች መካከል ባትመደብም ጥንካሬዋ በዲሲፕሊን በብዛትና በቁጥር ላይ ነው። ከራሷ ሀገሪቱ ማንነትና የወደፊት ውጣ ጋር በጥልቀት የተሳሰረ ወታደራዊ ኃይል አላት።